ከችግር ተንታኝነት ወደ መፍትሄ አመንጭነት። ችግርማ ኖርንበት፣ እሱ መተንተን ሳይሆን እንዴት ነው ከዛ ልንወጣ የምንችለው የሚል መፍትሄ ማፍለቅ መቻል። በፈጠራ ማምረት ራሱ ፈጠራን ማምረት ሲቻል፣ በችግር አለመታጠር በመፍትሄ መሻገር ሲቻል፣ ገደብ የለሽ እና ሁሉን አቀፍ የሰፋና የፈጠነ ጅማሮች ማስተናሰል ሲቻል። ለምሳሌ ኢትዮጵያ ውስጥ ችግር በሚመለከት ድርቅ እናውቀዋለን፣ አብረን የኖርን ያደግንበት ጉዳይ ነው። የተበጣጠሰ እርሻ እናውቀዋለን፣ ችግር ነው። የዝናብ ጥገኝነት እናውቀዋለን። የአየር ንብረት ለውጥ እናውቀዋለን፣ ችግሮቻችን ናቸው። ምን እድል አለ? ሰፊ መሬት አለ፣ የውሃ ሀብት አለ፣ የሰው ኃይል አለ። ይህንም እናውቃለን። አሁን ከኛ የሚጠበቀው የተበጣጠሰ መሬት ሳይሆን ኩታ ገጠም ማስፋት፣ ያልታረሱ ጦም ያደሩ መሬቶችን ወደ እርሻ ማስገባት፣ የበጋ ስንዴን ማስፋት፣ ሜካናይዜሽንን ማስፋት፣ አረንጓዴ አሻራን ወደ ፍሩት ወደ ኢንዲጂነስ ትሪ ማሳደግ፣ በጥራት ማስፋት። ምንድነው መፍትሄ ያመጣን ማለት ነው። አረንጓዴ አሻራ ሲሰፋ የአየር ንብረት ለውጥ አደጋ ያስከትልብንም። ክረምት ከበጋ ማረስ እንችላለን፣ ምርት ይሰፋል፣ ረሃብ ይጠፋል ማለት ነው። ችግሩን እናውቀዋለን። መፍትሄው ላይ ነው ርብርብና ስራ የሚያስፈልገው።